ሰላም ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት የዓለም ዳርቻ። እንኳን ለ2018 ለነቢያት ጾም በሰላም በጤና አደረሳችሁ። እንግዲህ ነገ ህዳር 15 ነው። ዛሬ ማታ ነው፣ እሁድ ማታ የምንጀምረው። ከ9 ሰዓት ጀምራችሁ ሁላችሁም የነቢያትን ጾም ጾሙ፣ የበረከቱ ተሳታፊ ሆኑ። የነቢያት በረከት ይደርባችሁ። ይሄ ጾም እንዳያመልጣችሁ ሁላችሁም በርትታችሁ እኔ አልተጠመቅኩም፣ እኔ እንደዚህ አላደረግኩም፣ አገሬ ላይ ሲሄድ ይደርሳል ምናምን እንዳትሉ የጾሙ ተካፋይ ሆኑ፣ የበረከት ተካፋይ ሆኑ። ከሰባቱ አጽዋማት አንዱ የሆነው የነቢያት ጾም ነውና ሁላችሁም ጾሙ። ማለት ይሄ ቄስ ነው ይሄ እንትን ነው የሚባል ነገር የለም። ሁላችንም የምንጾመው ጾም ነው። ምክንያቱም ከሰባቱ አጽዋማት አንዱ ነው ይሄ የፍቃድ ጾም አይደለም። ስለዚህ ከሰባቱ አጽዋማት አንዱ ስለሆነ ሁላችሁም የበረከቱ ተሳታፊ ሆኑ፣ እንዳያመልጣችሁ። ዛሬ እሁድ ከ3 ሰዓት ጀምራችሁ መጾም ጀምሩ። እግዚአብሔር ደግሞ አስጀምሮ ለፍጻሜ ያድርሰን። ይሄ በረከት እንዳያመልጣችሁ። ሁላችሁም ልባችሁን አነሳሱ ለጾም ማለት ነው። ብዙ በረከት ታገኙበታላችሁ። ከብዙ ችግራችሁ ትላቀቁበታላችሁ፣ ሰላም ታገኙበታላችሁ እና እንዳያመልጣችሁ። አስጀምሮ ደግሞ እግዚአብሔር ለፍጻሜ ያድርሰን። አሚን። ሰላማችሁ ይብዛልኝ።